ግማሽ ሚሊዮን ብር ያስፈልጋል ወይም አፓቹን ይዘው ወደ ሰላም ውድና የተከበራችሁ የዶኩ ፋሚሊ ያላችሁበት ቦታ ሰላማችሁ ዛሬ የምትመለከቱት አፓች ኮድ 48ኛ ዙሩን እድለኞቹ አጠገበ ይገኛሉ። ምን ያህል ደስታ እንደተሰማ ከየት እንደመጡ እነሱም ይጠይቁ ይሆናል። ወንድሜ በድጋሚ እንኳን ደስ አለ። እንኳን አብሮ ደስ አለን። ከየት ነው የመጣው? ስምና አድራሻን ለሚቆርጡ ለካስተመሮቹ ግለጽልኝ። እኔ የመጣሁት ከኮንሶ ከረት ነው። ስሜ እስራኤል ገለቱ ይባላል። አንደኛ የጣው ወጥቷል ብዬ ደውዬ ስነግር ምን ተሰማ? በጣም ደስ ብሎኝ ነበር። ጓደኞቼ አብረውኝ ሆነው እኔ ቤተክርስቲያን ሆኜ እንዲህ ስትለኝ ደስታውን አልቻልኩምና ማርያምን በጣም ደስ ብሎኛል። እንዳንተ በመላው ሀገር የሚቆርጡ ካስተመሮች አሉ። ለነሱ ምን አይነት መልእክት ታስተላልፋለህ? ያው ወንድሞቼ ተስፋ አትቁረጡ፣ ለሁሉም ጊዜ አለው እንደተባለ ለእናንተም ጊዜ አለ። እናንተም ተስፋ አትቁረጡ። እኔ በ41ኛው ጀምሬ በ48ኛው እድለኛ ሆኛለሁና ዶኩ በጣም ታማኝ ነው። ኮንሶ ሆኖ የሚቆርጡ ካስተመሮች አሉና በኮንሶኛ የምታስተላልፈው መልእክት ካለ አስተላልፍልኝ በኮንሶኛ። ናማን ላሆንሶ ፓጋ ቀነያ ኻዞኔ ኻዝዮ ግጤታ ኻዛጋይሽና አወ እናኖ ዶኩ 40 ምንጭ ኢጣስነ ኻዲ አፓቺ አንደኛ ኢጣንገ ደጋ ሸላማ ማፓቺ ሰሬ ግጦ ኢሽና ኩሊ ላሆንሶ ይዛ ፒራሄንደ አዛ አከመቀታንጋ ዶኩ ኢኖስናርጃ ታማኝ ነው ናዋጋንዳ ባኻራ ገና ገይ ደጋ ኢኖ ጉልጋ ባሴ አጋንዳ ባጋሪ ዶኩ በጣም ደስ የሚል ልጅ ነው። ባጋራ ግዲታ እናኑ አኪት እስራኤሊ አመሞዴር ዳረግት ንግሽን ጋልና ሆንዞ ባሄላ ሙሪኒ አከፒዘን ደቀጣን ሙርተን ደጎ ቀራይ ታማኝ ስለሆነ ሁላችሁም ደጉ ላይ ቁረጡ እንላለን። እኔ ካሁን በኋላ ከደጉ ቆርጣለሁ፣ እናንተም ቁረጡ። አሁን ለአንተ ግማሽ ሚሊዮን ብር ያስፈልጋል ወይም አፓቹን ይዘው ወደ ኮንሶ ትሄዳለህ? አሁን ለኔ የሚያስፈልገው አፓቹን ነው። ስለዚህ አፓችን ይዘው ወደ ኮንሶ። እሺ ወንድሜ፣ ስለዚህ በሰላም ወደ ኮንሶ በሰላም ግባ። ይሄው ቁልፍ ሰጥቻለሁ፣ ድክራሶን ሰጥቻለሁ። በሰላም ወደ ኮንሶ ግባ፣ ወደ ሀገሬ ቻው። በሰላም ግቡ፣ ሄዱ፣ በሰላም ግቡ።